السلام عليكم ورحمة الله وبركاته. نوحنا مركباتشو. قال الله تعالى كان الناس أمة واحدة. يهننا أنكت مفسروت سيفسرو يهانكت يميوكلو كآدم عليه السلام سك إدريس عليه السلام يالون زمنو يان زمن لايم عندم كافر دنيا لالنبرم هلو مسلم مهناتشون عند اندنبرو يمياملاكتنو إلالو كذيا بوهلا إدريس عليه السلام زت أجمتو أسره للتامتاتن نورو ከዚያ በኋላ ግን ኩፍር ምድር ላይ ተከሰተ ለመጀመሪያ ጊዜ በምድር ላይ ጣዖት መመለክ ጀመረ ሰዎች ሁላ ኩፍር ላይ ወደቁ ኢድሪስ አለይሂ ሰላም ማቱሸለህ የሚባል ልጅ ነበራቸው ማቱሸለህ ደግሞ ላመክ የተባለ ልጅ ወልዷል ላመክ ኑህን አለይሂ ሰላም ወለዳቸው ኑህ አለይሂ ሰላም ኩፍር ከተከሰተ በኋላ የተላኩ የመጀመሪያው ነብይ ሆኑ ከርሳቸው በፊት ኢድሪስም አለይሂ ሰላም ሺስም አለይሂ ሰላም አደምም አለይሂ ሰላም ነብይ ቢሆኑም ኖህ ግን ለመጀመሪያ ጊዜ ወደ ካፊር የተላኩ ነብይና ረሱል ሆኑ ኖህ ነብይነትን የተቀበሉት 480 ዓመት ሲሞላቸው ነበር ከዚያ በኋላ 950 ዓመታት ዳዕዋ ያደርጉ ነበር በዚህ በዳዕዋቸው ላይ ብዙ ሰዎችን ቢጠሩም ያመኑላቸው ግን 80 ገደማ የሆኑ ሙስሊሞች ናቸው ሰዎች ናቸው ሌሎቹ ግን አላመኑላቸውም ይመቷቸው ነበር ያሾፉባቸው ነበር በመጨረሻ አላህ ተዓላ እነዚህ የተቀሩት ሰዎች እንደማይሰልሙ ወህይ ያወረደላቸው ያኔ ያ ረቢ ላ ተዘር ፊል አርዲ ሚነል ካፊሪን ደያራ ብለው ዱዓ አደረጉ አንድም ካፊር ዱንያ ላይ እንዳታስቀር ብለው ያኔ አላህ መርከብ እንዲሰሩ አዘዛቸው መርከቡ ባለ 3 ፎቅ ተደርጎ እንዲሰራም ወህይ ያወረደላቸው ይህ መርከብ ቁመቱ 1200 ክንድ ነበር ወርዱ ደግሞ 600 ነበር ልክ መርከቡ እየተሰራ ያለ አላህ ተባረከ ወተዓላ ያሉትን ሴቶች ሁሉ መሃን አደረጋቸው በውሃ ሙላቱ ህፃናት እንዳይጎዱ እንዳይሰቃዩ ማለት ነው ከዚያ በኋላ የመርከቡ ፎቅ የመጀመሪያው ፎቅ ከላይ ያለው ለአዋፍ መሐከለኛው ለሰዎች ለ83ቱ ማለት ነው ወይንም 80 አካባቢ ለሚጠጉት የታችኛው ክፍል ደግሞ ለእንስሳቶች ታስቦ የተዘጋጀ ነበር ከዛ አላህ ተባረከ ወተዓላ የማስጠንቀቂያ ዝናብ ቀድሞ ለቀቀ ያን ጊዜ እንስሳቶች ከዚያ ዝናብ ለማምለጥ በሚል ወደ መርከቧ ተጠጉና ተሰበሰቡ ሰይድና ኑህ አለይሂ ሰላም ከያንዳንዱ እንስሳ ባልና ሚስት ወይንም ወንድና ሴት እየመረጡ ወደ መርከቡ ላይ አስገቡ ከዚያ በኋላ አላህ ተባረከ ወተዓላ መሬትን ያለሽን አፍልቅ ያላት ያላትን ውሃ አፈለቀች ከዚያም የሆነ ከፍታ ላይ ስትደርስ ሰማይ ደግሞ ያላት እንድታዘንብ ታዘዘች ይሄ የሆነውም መሬትን ሊሰባብረው ስለሚችል ነው ከላይ የሚመጣው ዝናብ የነ ኑህ መርከብም ውሃ ላይ እስኪስተካከል ድረስ ነበር ዝናቡ 40 ቀን ዘነበ ሐረምን 7 ቀን ጧፍ አድርጎ ጁዲ ተራራ ላይ ኢራቅ ወረደ ኑህ አለይሂ ሰላም 350 ዓመት ከውሃ ሙላቱ በኋላ ኖረዋል አጠቃላይ 1780 ዓመት ማለት ነው ወሰላሙ